ሰላም ለእናንተ ይሁን አለው። ዛሬ ይሁድ ጠዋት ነው። ቸርች ከመሄደ በፊት ወክ አራውንድ እያረኩ ነኝ። በቤት አቅራቢያ ባለው ፓርክ ላይ ሞርኒንግ እኔ ጋር ሁሉ ነገር ሃሌሉያ ነው። ክብሩ ይስፋው። ዛሬ የሚገርማችሁ ነገር ትናንትና ማታ ልጄ እያስተማረን የነበረው ከመተኛታችን በፊት በጣም አስገራምና እትሶ አሜዚንግ የሆነ ቃል ነበርና ዛሬ ያንን ሼር ላድርግላችሁ። በጣም የሚገርም ቃል ነው። የሚገርማችሁ ነገር ኢየሱስ ክርስቶስ ሞቶ በትንሣኤው ወቅት ነበርና በዛን ሰዓት ኢየሱስ ወደ ቢች ዳር አካባቢ ሄደና ሲሞን ጴጥሮስም አሉ ሌላ ደቀ መዛሙርቶችም አሉና አሳ ሊያጠምዱ ወደ ውሃ ዳር ላይ ሄዶ ነበር። ይህንን የምታገኙት ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 6 ላይ ያለውን ማንበብ ትችላላችሁና የሚገርማችሁ ነገር ኢየሱስ ክርስቶስ ቀስ ብሎ ወደ ሲሞን ጴጥሮስ ጋር ይሄዳል። በሚሄድበት ጊዜ በቃ እሱ ሌሊቱን ሙሉ እየለፋ ነበር፣ ሲሞክር ነበር። ምንም ነገር መረቡ ከቆሻሻ በስተቀር ከጋርቤጅ በስተቀር ከፔስታል ውስጥ ዳርዳር ውሃ አካባቢ ያለው ቆሻሻ ቅጠሎችና ሃይላንዶች ፔስታሎች ብቻ ነበረ መረቡ የሚወስደው። አሳ ነው ብሎ ሲያይ ቆሻሻ ብቻ ነው። ደከመው፣ በጣም ልቡ ዲሳፖይንት ሆኗል። በዚህ ምክንያት በቃ ትቶ መሄድ አካባቢ ኢየሱስ ከተፋለውና ሲሞን ጴጥሮስ አለው። ከዛ መጣ። ሚሰራው ነገር ያውቃል። መረቡ ላይ እንዲቀመማምን ጀልባው ላይ እንዲገባ ፍቃደኝነቱን ጠየቀ። አዎ ኢየሱስ አንተ ካልካለው ወደ ኢየሱስም ጠጋ አደረገውና ኢየሱስም ደግሞ ገባ ወደ ሲሞን ጴጥሮስ ጀልባው ላይ ማለት ነው። ሲገባ ከዛ በኋላ ትንሽ ከዚህ ካለንበት ትንሽ ፈቀቅ አድርገን ወደ መሃል አደረገው። ከዛም በኋላ መሄድ ጀመረ። የሆነ ሰምቲንግ ሊሆን ያለ ነገር አለ ማለት ነው። የሆነ ነገር እንዳለው ኮንፊዥን ፈጥሮበታል። ለሲሞን ጴጥሮስ ለምንድን ነው እንደዚህ የጠየቀኝ ብሎ ጥያቄ ሳይገባበት አይቀርም። ከዛም በኋላ ሲደርሰው ምንድን ነው ያደረገው? መረብህን አሁን እኔ ወደሚያሳይህ አቅጣጫ እንድትጥለው ይጠይቅሃለሁ አለው። እሱም ነገሩ አሁን እየገባ ቀስ እየገባ መጣለት ማለት ነው። ሲገባበት እሺ ጌታዬ አንተ ካልክ እኔ መረቤን መጣል ምን ችግር አለው ብሎ እግዚአብሔር ኢየሱስ ያሳየበት አቅጣጫ መረቡን ይጥላል። ከዛ ስጥለው ምንም ሂና ብሊቭ ካን ዩ ኢማጂን ማመን አቃተው። እንዳለ ይሄ ቆሻሻው ፔስታሉ ምኑ ውሃ ያመጣው ዳር መረቡ እሱን ነበረ የያዘ የነበረው። ከዛ በኋላ ያ ተቀይሮ ነገሩ ተገልብጦ ነገሩ ተቀይሮ እንዳለ መረቡ ላይ አሳ ሞላው። በጣም የገረመኝ ነገር ቢኖር በጣም ደስ ይለኛል። ፒተር ማለት ነው። እና ከዛ ምን ሆነ? በቃ ግራ ገባው፣ ብቻውን መጎተት አቃተው። ከዛ በኋላ ሌላ መረቦችም ሌላ ጀልባዎችም አካባቢ ነበረና ጓደኞቹ ነበሩት። መናገር አቃተውና ጠቀሳቸው፣ እንዲያድርጎ ጠቀሳቸው ጓደኞቹን። ቢኮዝ በቃ ለሱ በጣም ይሄ ማጂን ነገር ነው። ከዛም በኋላ ጓደኞቹ ተሰበስቡና መጡ። ሁሉም ተሰብስቦ ያለው መረቡ እስከምትቀደድ ድረስ አሳያዘው። ኢየሱስ ስመጣ የኔ አባቴ ኢየሱስ ስመጣ በቃ መናገር እኮ ማበስገንም አትችልም። ፌንት ነው የሚያሰራይ። ራጋላባሳ ፒሮቬኒያ ዳጉማ ጃቶ ማሃሊያ ከሰጣባው ጌታ ኢየሱስ ጌታ ነው። ከዛ በኋላ በቃ ያዙትና አመጣ። በቃ መረቡን በቃ ሞላው። በቃ ለሁሉም መጣው ተሰብስቦ ሲመጡ ራሱ
ማንሳት ወይንም መጎተት አልቻሉም ነበር። ከዛም በኋላ ኢየሱስ በቃ ይበቃል ብሎ ፈገግ ያደረገው ፈገግ ያለው ስምዖን ጴጥሮስ ሁሉ የወሰደውን አሳዎችን ሁሉ ወደ ጀልባ ውስጥ ከተተ። ወገኖቼ ዛሬ መልእክቴ ለእናንተ ሊያጋራችሁ የፈለኩት ቃሉ ለየት ብሎ አይደለም። ነገር ግን ሁሉ ጊዜ ስታነቡ የእግዚአብሔር ቃል ለየት ብሎ ይገባችኋል፣ ለየት ብሎ ይመጣላችኋል። በአዲስ መገለጥ ነው የሚመጣላችሁ። ዛሬ ግን በዚህ ጠዋት ልላችሁ የወደድኩት ነገር አንድ መልእክት አለኝ። የምላችሁን ብቻ አድርጉ። ኢየሱስ የሚያዛችሁን ነገር ብቻ አድርጉ። ማንንም እንዳትስሙ። በቃ ጌታ የሚላችሁ ነገር አድርጉ ወገኖቼ። ሌላ አማራጭ ምንም ነገር የለንም። በቃ ኢየሱስን ከሰማችሁ የልባችሁን ታገኙታላችሁ። ኢየሱስን ከሰማችሁ በቃ የጠየቃችሁትን ነገር ሁሉ ታገኙታላችሁ። መናገር እስከሚያቅታችሁ ድረስ፣ ማመስገን እስከሚያቅታችሁ ድረስ አንዱን ስታመሰግኑ አንዱን ሳትጨርሱ ሌላ ምስጋና በቤታችሁ ላይ ይመጣል። በቃ እሱን ብቻ ስሙት። የምላችሁ ነገር ብቻ አድርጉት። ኢየሱስን ስሙት። ተዉት ሌላ ነገር። ማንንም ሰባኪው ማንንም በቃ ተዉት። እንዲህ ስላችሁ ስብከት ጥሩ አይደለም አትስሙ ማለት አይደለም። እንደዛ መስማታችሁ ተው ማለት አይደለም። ከወንድም ከሰባኪው አብልጦ የሚጠጋጋ ሆሊ ስፒሪት በእናንተ ውስጥ ነው ያለው። ኢየሱስን ስሙት። የቸርች ስብከቶች ተጨማሪ ናቸው። ውሃ ነው ማለትም በእናንተ በኮተኮታችሁት ላይ ውሃ መዝራት ነው፣ ውሃ ማጠጣት ነው። ሌላ ስብከቶች ተጨማሪ ናቸው። በራሳችሁ ኢየሱስን ስትሰሙ፣ በራሳችሁ ከኢየሱስ ጋር ያላችሁ ሪሌሽንሽፓችሁ ከጨመረ ከሄደላችሁ፣ በቃ ራን ካደረጋችሁ ኢየሱስ ከምንም በላይ ከስትንፋሳችሁ ይልቅ እኔ ቅርብ ነኝ አይደለም ያለው? በቃ ስለዚህ ኢየሱስን ስሙት ወገኖቼ። ልክ እንደዛው በሉቃስ ወንጌል ማርያም በወይን ጠጅ አልቆባቸው ኢየሱስን እንደጠየቀችው፣ ከዛ በኋላ ጠጅ አሳላፊዎች ጠጅ አልቆብናልና ኢየሱስን ጠይቅን ብሎ ሲጠይቃት፣ ከዛ በኋላ ማርያም ኢየሱስ ጋር ሄዳ በቃ ኢየሱስ ወይን ጠጅ እኮ ነው ያለቀባቸው፣ ምን ይሻላል? እንግዳ እየመጣ ነው፣ ሰው እየመጣ ነው፣ የሚጠጣ ነገር የለም። ባካናዱ ምንድነው የሚሻለው አለው። ኢየሱስ የሚሻለው ነገር ያውቅ ነበር። ኢየሱስ የሚሆነው ነገር ያውቅ ነበር። መጨረሻ ላይ ኢየሱስ ምንድነው ያላቸው? አንቺ ሴት ገና ጊዜውን አልደረሰኝምና እሱን ስሙት፣ ጊዜ አልደረሰም ብሎ ሲመልስላት፣ ማርያም ግን ለጠጅ አሳላፊ ምንድነው ያለችው? እሱን ስሙት የምላችሁ ነገር አለችው። ወገኖቼ አሁንም እያልኳለሁት ደጋግሜ እየተናገርኩ ነው። እሱን ስሙት፣ ኢየሱስን ስሙት፣ ኢየሱስን ስሙት። ማንንም ውስጥ ያላችሁ መንፈሳችሁን ልብ ትርታችን ውስጥ የሚኖረው ስጋችሁንም ተዉት፣ ደማችሁንም መስማት ተዉት፣ የስጋ ስሜታችሁን ተዉት። በቃ ለየት ያለ ሆሊ ስፒሪት እንዲሁ በውስጣችን ያለው ያሳውቀናል። ወገኖቼ የምላችሁ ብቻ አድርጉ። እሱ በሚያሳያችሁ አቅጣጫ ተራመዱ። እሱ በሚያሳያችሁ አቅጣጫ ተጓዙ። እሱ በሚያሳያችሁ መንገድ ብቻ ሂዱ። ኢየሱስ የሌለበት ቦታ ሞት አለ። ኢየሱስ ያለበት ቦታ ሰላም አለ፣ ግሬስ አለ፣ በቃ መንፈስ አለ። ስለዚህ ወገኖቼ ጌታ የምላችሁ ነገር አድርጉ። በጣም ዮሐንስ ወንጌል ምዕራፍ 21 ላይ ከቁጥር 1 እስከ 6 ድረስ እስከ መጨረሻ ድረስ ማንበብ ትችላላችሁ። እሱ ኢየሱስ ጌታ ነው፣ ስሙ ይባረክ። በዚህ ማለዳ በዚህ በሰንዴ ሞርኒንግ ላይ ኢየሱስ የሚላችሁ ነገር አድርጉት። በቃ ከሱ የሚበልጥ የለም። በቃ ጌታ የሚላችሁ ነገር ይበልጣችኋል። ሰው ጋይድ ከሚያደርጋችሁ፣ ሰው ከሚመራችሁ ይልቅ ውስጣችሁ ያለው ሰማይና ምድር የዘረጋ ኢየሱስ የሚላችሁ ነገር ይበልጣል። ጌታ ኢየሱስ ይባርካችሁ። ሼር አድርጉት፣ ላይክ አድርጉት፣ ኮመንት ስጡኝ። የእናንተ ኮመንት ደግሞ እኔን ኢንካሬጅ ያደርጋል። God bless you everyone. I love you.